እኔ የእናንተ ታላቅ እህት እሆንላችኋለሁ። ምክንያቱም እኔ ታላቅ እህት አልነበረኝም ሳድግ። ሰው የእናንተን ጥያቄዎች እንደ ታላቅ እህት እመልሳለሁ። ሌላ ሰው መጠየቅ የምታፍሩትን ጥያቄዎች ለእኔ ልጠይቁኝ ትችላላችሁ። ባልኩት መሰረት በውስጥ መስመር የተለያዩ ጥያቄዎች እየደረሱኝ ነው። አንድ ጥያቄዎቹ እውነት ለመናገር ሌላ ሰው ኖርማል ሰው ለመጠየቅ ያሳፍራል። ሚ አይጋች ኦኬ። የመጀመሪያ ጥያቄ ምንድን ነው? HIV እንዴት ይተላለፋል? የወንድ ዘር በግንኙነት ጊዜ የወንድ ዘሩ እደጅ ቢፈስ ስቲል HIV ሴቷ ይይዛታል ወይ? እና ደግሞ ሴቷ HIV ካለባት ወደ ወንዱ እንዴት ነው የምታስተላልፈው የሚል ጥያቄ ነው። አንፎርቹኔትሊ HIV ሴሎች ያሉት እንትን ላይ ብቻ አይደለም፣ የወንድ ዘር ፍሬ ላይ ብቻ አይደለም። ፕሪ ኢጃኩሌሽን ላይ ያለው ይሄ ውሃ መሳይ ከለር አልባ የሆነው ከሴቷም ከወንዷም የሚመነጨው በግንኙነት ጊዜ የሚመነጨው ፈሳሽ ላይም HIV ሴሎች አሉ። ስለዚህ በዛ መልኩ ሴቷ HIV ካለባት ወደ ወንዱ ይተላለፋል፣ ወንዱም ካለበት ወደ ሴቷ ይተላለፋል። ገና የዘር ፍሬው ገና ሳይመጣ ራሱ ማለት ነው። የዘር ፍሬውን እደጅ ማፍሰስ ሴቷ እንዳታረግዝ ሊያደርጋት ይችላል እንጂ HIV ከማስተላለፍ አያስቀርም ማለት ነው። ኮንዶማችሁን ተጠቀሙ፣ ራሳችሁን ከበሽታ ጠብቁ።